ሰላም ሰላም ውድ ቤተሰቦቼ እንዴት ናችሁ? ለመላው የኦርቶዶክስ እምነት ተከታዮች እንኳን ለበዓለ ትንሣኤው በሰላም አደረሳችሁ እያልኩኝ እንግዲህ በዓሉን የሰላም፣ የፍቅር፣ የጤና፣ የመተሳሰብ እንዲያደርግልን ከምንም በላይ ደግሞ ሀገራችን፣ ህዝባችን ሰላሙን የምንሰማበትን ጊዜ እንዲያቀርብልን እየተመኘው ዛሬ ወደ መጣሁበት ሀሳብ ልውሰዳችሁ። በጣም ነው ደስ ያለኝ። በእውነት ነው የምላችሁ እግዚአብሔርን እጅግ በጣም በቃ ቃላት ሊገልጸው የማይችል ደስታ ማለት ነው ዛሬ የተሰማኝ እና ቅድም ላይ ነው ያየሁትኝ ዩቲዩብ ላይ ገብቼ በጣም ገረመኝ። በቃ ክርስትና ማለት ይሄ ነው በቃ ለእኔ እኔ እስከሚገባኝ ድረስ ማለት ነው። እና ክርስትና ማለት በሆድ ቂም ይዞ ቤተክርስቲያን መሄድ ማለት አይደለም። ክርስትና ማለት ለእኔ ነጭ በነጭ ለብሶ ሻሽ አስሮ ቤተክርስቲያን ላይ መቆም ማለት አይደለም። ለእኔ ክርስትና ማለት መኖር ነው። በቃ ክርስትናን መኖር። ተዋህዶ በጣም ከባድ ናት። በጣም እጅግ ረቂቅ ናት። እውነቴን ነው የምነግራችሁ። እና ተዋህዶ መሆንን ያሳዩን ክርስትና ምን ማለት እንደሆነ ያሳዩን ሰዎች ዛሬ ከ14 ዓመት ፍቺ በኋላ እንደገና ተሞሽረዋል። በጣም ነው የተደሰትኩት። እጅግ በጣም በቃ ቃላት ከሚገልጸው በላይ ማለት ነው። እና ሰይፉ ሾው ላይ ከዚህ በፊት ቀርባ ተናግራ ነበረ። የኛ አንድ ላይ መሆን በተአምር አይታሰብም፣ በተአምር አይሆንም፣ ያለቀለት ጉዳይ ነው ብላ ተናግራ ነበር። እና ተለያይተው በነበሩበት ሰዓትም ላይፍን ሞክረዋል። ሙልጌታ ጀዋሬም ሌላ ገርል ፍሬንድ ልበለው እንደዛ ነበረችው። ገነት ንጋቱም እንደዚሁ ከሌላ ሰው ጋር ጀምራ ነበርና ያው እንደማይሆን አዩት። በቃ እንደማይሆን አዩት። እንግዲህ እሱም ሌላ መሞከሩን እሷም ሌላ መሞከሩን እያወቁ እያዩት ይሄን ሁሉ በእውነት እኛ ብንሆን ብለን ብናስበው እኛ ማንችለውን ነገር ነው እነዚህ ሰዎች ችለው ያሳዩን ምሳሌ የሆኑንና በትንሣኤው ደግሞ እንደዚህ አይነት የምስራች ይዛችሁ ስለመጣችሁ በጣም ነው ደስ ያለኝ። እግዚአብሔር አምላክ ቀሪ ህይወታችሁን ይባርክላችሁ። እኔ በጣም ነው የምወዳችሁ። እግዚአብሔር አምላክ እኛ አይሆንም ያልነውን ነገር እንዲሆን የሚያደርግ እነሱም ዛሬ በትንሣኤው ይህንን ስላሳዩን በጣም ማች ሪስፔክት አለኝ በጣም ለነሱ ማለት ነው። እና ሁሌም ዩቲዩብ ቻናላቸውን ሳይ አንጀቴን በተለይ ልጆቹ አንጀቴን ይበሉ ነበረ በቃ ከሚገባው በላይ። እና በተለይ ትንሹ ልጅ አባቢ ለምንድን ነው አብረው እንዲሆኑ በጣም ይፈልግ ነበር። እና ያው በወቅቱ በሰዓቱ የማይሆን ነገር ተፈጥሯል፣ የማይችሉት ነገር ነበረ፣ ተለያይተዋል። ከዛ በኋላ ግን ዛሬ በትንሣኤው በእውነት ሙልጌታ ጃዋሬና ገነት ንጋቱን በጣም ነው በእውነት በጣም ነው ደስ ያለኝ። በተለይ ለልጆቻችሁ ቃላት ያጥረኛል። እግዚአብሔርን ነው የምናገረው ስለ እውነት በጣም ነው ደስ ያለኝ። ሳይ ራሱ አላመንኩም። እንዴ በቃ እግዚአብሔር አምላክ ለካ በጣም በቃ ይሄን እግዚአብሔር ነው ያደረገው። በእውነት እነሱ ልጆቹም ተናግረውታል። በጣም ነው ደስ ያለኝ። እኔ እንደዚህ ደስ ያለኝ ልጆቹ እንዴት ይሆናሉ አስባችሁታል? እና ክርስትናን ስላሳያችሁ ክርስትና ማለት ይቅር ባይነት ነው። በቃ ክርስትና ማለት ሁሉን መተው፣ መርሳት፣ በይቅርታ መታጠብ ማለት ነው። ክርስትና ማለት በቃ ኑሮ ማሳየት ነው ለእኔ ክርስትና ማለት እስከሚገባኝ። እና በእውነት ያ ሁሉ ነገር ትታችሁ እኔ ዛሬ ስትሞሸሩ ስላየሁኝ በጣም አድርጌ በጣም ነው ደስ ያለኝ። በጣም ነው ሪስፔክት ማደርጋችሁ። እንግዲህ የልጆቻችሁን ደስታ አላውቅም። በቃ አይስዌር በጣም በቃ ይህንን ነገር ሳልናገር እንዳላድር ብዬ ነው ዛሬ የመጣሁትና የእኔ ፎሎወሮች ደግሞ ዩቲዩባቸውን ገብታችሁ በማየት ሰብስክራይብ አድርጉላቸው። በተለይ አሁን ዌዲንግ ያደረጉበትን እንትን በጣም ኮንግራጁሌሽን በሏቸው። እኔ በጣም ደስ ያለኝ እናንተም እንደኔው ደስ እንደሚላችሁ ተስፋ አደርጋለሁ።
ግቡና ኮንግራቹሌሽን በሉልኝ። እስቲ የሰርጉን ቪዲዮ ትንሽ ላሳያችሁ። ኪሱን ገልብጦ ሰውን የሚጋብዝ ሰው፣ ቤቱን የሚበድል ሰው። እቺ ሴት ግን ጠንካራ ሴት ናት። በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው። ዳግም ጋብቻ ልበለው እንደገና አዲስ ልበለው ትዳራችሁ ያማረ የደመቀ ይሆንላችሁ። 6 ኪሎ ሜትር ስለው እና አለኝ ሄድኩ። በልቶ ሰው የሚጠግብ የማይመስለው ቤቱን የሚጨቁን ሰው ገነትን አየኋት ፍርድ ቤት ውስጥ። ከዛ እግሬ ተንቀጠቀጠ። በጣም አንድ ላይ ቢሆኑ ዓለምን መቀየር የሚችሉ ሰዎች ናቸው። ሁለቱንም ስለምናውቃቸው የ2 የ3 የ4 ወር ኢኮኖሚያችን ይዛብነፍ ነበር። ገኒ ክፉ ሳንናገር ወንድማችንን ሳናበሳጭ ሰዎች ገነትን ጥፋተኛ ሲያደርጉ በመለያየታቸው ምክንያት እኔ የምቆመው ለወንድሜ አልነበረም። በሀዘናችንም በደስታችንም ከእኛ ጋር ነበረች። አልጥለ ከሱ ይልቅ እሷ ነበረች። እወድሻለሁ። እኔ እዚህ ለመድረሴ ከእግዚአብሔር ሙልቄት የባለቤት ወገኖች በዛሬው ቀን ማለት ነው። በህይወታችን ውስጥ በጣም ብዙ ነገር ሞክራችኋል። ሁላችሁም በጸሎት በአካልም በመገኘት በስልክም ብዙዎቻችሁ ከኛ ጎን ለነበራችሁ ጊዜ ላሰባችሁ፣ ለተጨነቃችሁ፣ ለጸለያችሁ ለእናንተ ብቻ ሳይሆን ለአጠቃላይ የኢትዮጵያ ሕዝብ እጅግ በጣም ምስጋና ማቅረብ ፈልጋለሁ። እጅግ በጣም ብዙ ጊዜ ህይወት በእኛ መንገድ አይደለም የምትመራው እላለሁ እኔ። ሀሳብ የማይለውጠው የሞተ ሰው ብቻ ነው። እውነቱን ንገራችሁ፣ ምርጥ እህቴ ናት። አታገባኝም። የሰው ልጅ በህይወት እስካለ ድረስ የሆነ ሰዓት ላይ ሀሳብ ይቀይራል። ሀሳብ እንድንቀይር ላደረጉን ሰዎች ስማቸው ሜንሽን እንዲደረግ አይፈልጉም፣ ግን ባሉበት እጅግ ምስጋና ማቅረብ እንፈልጋለን። 99% ቤተሰቦቻችን ናቸው እኛ ጎን ያሉት። የኔ ወገኖችና የሙልጌታ የባለቤቴ ወገኖች በዛሬው ቀን ማለት ነው። በዚህ በኩል የኔ ቤተሰቦች፣ በዚህ በኩል የባለቤቴ ቤተሰቦች እዚህ ጋር አሉ። ብዙዎቻችሁ ጓደኞቼም ቤተሰቦቼም የልጆቼ አባት አትቤ ብላችሁኛል። ከዛሬ በኋላ የልጆቼ አባት አልለውም፣ ባለቤቴ ነው ብለው። በእኛ ህይወት ውስጥ ያው ሁሉን ነገር ታውቃለች፣ በሁሉ ነገር ውስጥ አብራ ኖራ አድጋለችና ያለፈውን ሳይሆን አሁን ላይ ያለውን ስሜትሽን ነው ማወቅ የምፈልገው። ያለፈው አልፏል። ባለፈ ነገርኛ ወደ ኋላ እንመለስምና ዛሬ ላይ እንደ ታላቅ እንደ ዳኛ ምን ተሰማሽ? ሁላችሁም ስለመጣችሁ በጣም አመሰግናለሁ። እንደዚህ አይነት ደስ የሚል ሞመንት እግዚአብሔር እንዳለ ነው የሚያሳየው ይሄ ሞመንትና እኔ ብዙ መናገር አልፈልግም። እኔ ከምናገረው ነገር በላይ እኔ ያዘጋጀሁት አንድ ስጦታ አለና እሱ ብዙ ነገር ይናገራል ብዬ አስባለሁ እና እሱን እንድሰጥ ይፈቀድልኝ። መፈወስ የምችል ከሆነ ዛሬ እፈወሳለሁ። መጽሐፍ ቅዱስ መጥቼ እፈወሳለሁ። በጣም ትልቅ ነገር ነው። እግዚአብሔር ይሰራል። ሁሉም በእግዚአብሔር ፈቃድ እንደሆነ የሚያሳይ። በጣም ተጨንቀሻል። እናመሰግናለን። በጣም እግዚአብሔር ስራ እንደሆነ የሚያሳይን ሁሉም ሰው መሰከረ። መጨረሻ ላይ በዚህ ደመደመችውና አታልቅሽ እንዴ። አሁን እነሱ በእኛ አእምሮ እስካሁን ድረስ ተስፋ አላቸው ብለን አላሰብንም ነበር። እግዚአብሔር አምላክ ቀሪ ሕይወታችሁን ይባርክላችሁ። በልጆቻችሁ ተደሰቱ። አንድ ላይ እንደዚህ ቆማችሁ ደግሞ ልጆቻችሁን ስትድሩ እግዚአብሔር ያሳየን። በጣም ነው እኔ ደስ ያለኝ። በትንሳኤው ደግሞ ይሄንን ስላሳያችሁ፣ ክርስትናን ይቅር ባይነትን ስላሳያችሁ እግዚአብሔር ያክብራችሁ። በጣም ነው የምወዳችሁ። እሷ ውስጥ ነው ብርሃኔን ተስፋዬን የማየው። የብዙ ጉልበታችሁ ላይ ብዙ ሰዎች ርቀዋል። ያው ከእህቴ ጋር ረጅም ታገል። ይሄ እንግዲህ እኮ የሚዘከር ቀን ነው። መንፈሷ ጸልሞ ሳይሰበራል። አሁን ደግሞ ያን ሀሳብ በወረቀት ያጸኑታል ማለት ነው፣ በፊርማቸው ያጸኑታል።